ማን ነው አደም? አደም እድሜው 32 ሲሆን ቢሮ ስር ይሰራል። እርሱም በጣም ደክሟል፣ ተጨንቋል እና ደብሮታል። ሁሉም ቀን ተመሳሳይ ሆኖበታል። እናም እንዲህ ብሎ ጠየቀ። እናም ህይወት እንዲህ ናት፣ ሁሌም ተመሳሳይ ናት ማለት ነው ብሎ ጠየቀ። አንድ ቀን ስለ 4 Hour Work Week የሚለውን መጽሐፍ ሰዎች ሲያወሩ ሰማ። የመጽሐፉም ደራሲ ቲም ፌሪስ ሲሆን ቲምም እንዲህ ይላል፣ እንደ ሀብታም ለመሆን ሀብታም መሆን የለብህም። አደምን በጣም ለማንበብ ጓጓ። መጽሐፉንም ገዛ። መጽሐፉም ስለ አዳዲስ ባለጸጎች ይናገራል። እነዚህ እነማን ናቸው? እነሱም ትንሽ የሚሰሩ፣ በኦንላይን ገንዘብ የሚያገኙ፣ ዓለምን የሚዞሩ፣ ከ60 ዓመት በኋላ ሳይሆን ዛሬ ላይ የሚደሰቱ። አደምም እንዲህ ብሎ ጠየቀ፣ እኔ ከነሱ አንዱ መሆን ይችላለሁ? አደምም እነኚህን ነገሮች ተማረ። በመጀመሪያ በእርግጥ ምን እንደሚፈልግ ማወቅ እንዳለበት ተማረ። እናም እሱ እንዲህ ብሎ ጠየቀ፣ ዓለምን የመዞር እድል ቢኖረኝ ምን አደርጋለሁ? ምን መማር ማየትና መለማመድ ይፈልጋሉ? እኔ ምንድን ነው የምፈራው? ምን መጥፎ ነገር ይከሰታል? ይህም አደምን በግልጽ እንዲያልም ረዳው። አደምም ቢዚ መሆን ውጤታማ መሆን እንዳልሆነ ተማረ። አደም እንዲህ ብሎ ጠየቀ፣ የትኞቹ 20% ስራዎች ናቸው 80% ውጤት የሚያመጡት? መስራት ማቆም ያለብኝ ነገሮች እነማን ናቸው? 2 ሰዓት ብቻ በቀን ውስጥ ቢኖረኝ የምሰራቸው ስራዎች ምንድን ናቸው? እናም እሱም በየቀኑ ኢሜል ቼክ ማድረግ አቆመ። ጥቅም የሌላቸው ስብሰባዎችን መሳተፍ አቆመ። አስፈላጊ የሆኑ ጉዳዮች ላይ ብቻ ማተኮር ጀመረ። አደምም ሁልጊዜ ቁጭ ብሎ ሳይሰራ ገንዘብ ማግኘት ፈለገ፣ ወይም ደግሞ ገንዘብ መስራት ፈለገ። እሱም እንዲህ ብሎ ጠየቀ፣ የዲጂታል ምርትና አገልግሎቶችን መሸጥ እችላለሁ? የሆነ ሰው ይህን አሰልቺ ስራ ሊሰራልኝ ይችላል? እናም ኦንላይን ኮርሶችን አዘጋጀ። ቨርቹዋል አሲስታንት ቀጠረ። አሁን ገንዘብ ወደ እሱ መምጣት ጀመረ። እሱ ተኝቶም ቢሆን ገንዘቡ ወደ እሱ መምጣት ጀመረ። አደምም እንዲህ ብሎ ጠየቀ፣ ለምን ቢሮ ላይ ሆኜ እሰራለሁ? እናም ቤቱ ሆኖ መስራት ሞከረ። እናም ሰራለት። የራሱ አለቃ ራሱ ሆነ። እናም የአንድ ጉዞ ትኬት ወደ ታይላንድ ቆረጠ። አሁን በሳምንት 4 ሰዓት ብቻ ከላፕቶፕ ቁጭ ብሎ ይሰራል። እና አደም ምን ተማረ? ከዚህ ጊዜ ከገንዘብ በላይ ጠቃሚ ነው። ፍርሃት ትልቁ ገደብ እንደሆነ ተማረ። ትንሽ ምርጥ ድርጊት ህይወትን ትቀይረዋለች። ህይወት እስከ ጡረታ መስራት ሳይሆን አሁን መኖር ነው። የመጨረሻ ጥያቄ፣ አደም ካደረገው እናንተ ለምን አታደርጉትም?